ሰላሚቱ እንዴት ናችሁ? ዮናታን ባላለው። የዛሬ ቪዲዮአችን ደግሞ የጂም ቪዲዮ ነው የሚሆነው። አክቹሊ ጂም ከሰራ በጣም ብዙ ቆይቻለሁ። ምን እንደሚያጋጥመን አብረን እናያለን። እንግዲህ የመጀመሪያ ቀኔ በሰላም እንቋጨዋለን ወይስ የሆነ ነገር ሆናለሁ ብቻ ምለው እሱ አብራችሁን ቆዩ። ቪዲዮ እስከመጨረሻ ማየታችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ ቪዲዮ ጀምሩት። ዮናታን ይመቻችሁ። የመጀመሪያ ስቴፓችን ጨርሰናል። የሚቀረን ደግሞ 3-4-5 ስቴፕ እንሰራለን። ሶስት ሰርቻለሁ። ይሄኛው ዳምፒንግ እንሰራለን። እንደዚህ ስትሬች እናደርጋለን። ደግሞ ዩዝ ፓርቲ ነው ማለት ነው። አብራችሁን ቆይ። ሰብስክራይብ ማድረግ ቪዲዮን ጀምሩት። አይ ሆፕ ቪዲዮ እንደምትወዱት አልጠራጠርም። ሳምንቱን ሙሉ የጂም ቪዲዮ ፖስት ለማድረግ እሞክራለሁ። በተቻለኝ አቅም ጸዴ የጂም ቪዲዮ አሪፍ የጂም ቪዲዮ ለመስራት እሞክራለሁ። እናንተ ሰብስክራይብ በማድረግ ደግሞ ሞር ኢንስፓየር አድርጉኝ ማለት ነው። አሁን ወደ ሁለተኛው ስራችን ስንገባ ጀስት ካምፔላችን ይዘን እንደዚህ ስትሬች እናደርጋለን ማለት ነው። ሰብስክራይብ በማድረግ ደግሞ ቪዲዮን ጀምሩት። መቻችሁ አብራችሁን ቆዩ። ስቴፕ ለመጨረሻ ላይ እዛ ወደ ሌላ እንቀይራለን።
ቤተሰብ አሁን ደግሞ ሁለተኛ ስቴፓችን ጨርሰናል። ወደ ሶስተኛ ነው የምንገባ ማለት ነው። ሶስተኛው ተመሳሳይ ነው። በአንድ እጄ 12 በአንደኛው ደግሞ 12 ስለዚህ ጋምፕል ይዘን ወደ ላይ እንትን ማድረግ ነው ማለት ነው። ከዛ ቀጥሎ እንሰራለን። አብራችን ቆዩ። እስከዚህ ድረስ ከተከታተላችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ስራ ደግሞ የሶስተኛ ሴት ሁለተኛ ሬት ነው የምንሰራ ማለት ነው። ደግሞ ትንሽ እረፍት እናደርግ ነው። ስራችን የመጨረሻ ለዚህ ደግሞ ወደ ሌላስ እንቀይራለን ማለት ነው። ወደ ላይ ሁሉ ማድረግ ስራዎች አሉ። እንግዲህ በስራኛ ለመስራት ነው። እናም እናንተም ሰብስክራይብ አድርጉ። በቻላችሁ አቅም አካውንት ለማሳደግ እንግዲህ እናንተ ድጋፍ ያስፈልገኛል። ጋይስ ባካችሁ ሰብስክራይብ አድርጉ። አሁን ወሬ አላብዛላችሁ። ወደ ሶስተኛ ከመግባታችን በፊት ትንሽ እና እረፍት እንውሰድና ከዛ ወደ ሶስተኛ ስራችን እንገባለን። መቻችሁ A few moments later.
አንድ ብቻ ነው የሚቀረኝ የመጨረሻ። ከዛ ወደ ሌላ ስቴፕ ደግሞ እንቀይራለን ማለት ነው። በጣም ሙቀት አለ። ኢቭን እንትን አድርጌ ፓካት አድርጌ በጣም ያላበኛል። ደብረ ዘይት ሙቀት አናሳ ለበል ነው። አሁን ደግሞ የመጨረሻው ስቴፕ ላይ ደርሰናል። አሁን የሰራሁት የመጨረሻው እንትን ማለት ነው። ከዛ ወደ ሌላ እንትን እንቀይራለን ማለት ነው። ከሱ በፊት አሁን ወደ ሁለተኛ እንትን ነው የምሰራ ማለት ነው። የአራተኛው ስቴፕ ሁለተኛ ሬፕ እንግዲህ ሁለተኛው ፕሮሰስን ጨርሰናል። ሶስተኛ ደግሞ ትንሽ ረክቧል እንሰራዋለን። ላስት ሬፕ ነው ማለት ነው። ከዚህ ቀጥሎ ወደ ሌላ እንትን ነው የምገባው። አክቹሊ በጣም ድግግሞች ነው ከዚህ በኋላ ያለው ሁለት ምናምን የሚቀረኝ ሁለት አይነት ወርክአውት እና እሱን በተቻለኝ አቅም መስራት እሞክራለሁ። እንግዲህ እናንተን ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። አክቹሊ አሁን ደግሞ ወደ የአራተኛው ወይ ሶስተኛው የአራተኛው የመጨረሻው ስቴፕ ላይ ነው ደርሰናል ማለት ነው። እሱ ከመጨረሻው ስቴፕ በኋላ ወደ ሌላ ስቴፕ እንገባለን። እንግዲህ ይመቻችሁ። ጀና ቭሎግ ሰብስክራይብ አድርጉ። እንግዲህ ፊቴ ፍዝዝ ካደረጓቸው በጣም ደክሞኛል። ሙቀትም አለ፣ በጣም መጥቶኛል። በስበስ ምክንያት ትንሽ ደብዘዝ ብያለሁ እና በስተቀር እንግዲህ በስነ ስርዓት ጂም ለአንድ ወር ያለማቋረጥ መስራት እሞክራለሁ። እንግዲህ እዚህ አዘ ቻሌንጅ ማለት ነው። አክቹሊ ከአንድ አመት በፊት ምናምን ጂም የሚሰራ የነበረው አሁን ደግሞ ለአንድ ሳምንት በየቀኑ አዳዲስ ቪዲዮዎች ይዤላችሁ ለመምጣት እሞክራለሁ። የተቻለኝ አቅም ቪዲዮ ለመስራት እሞክራለሁ። በተቻለኝ አቅም ጂም መስራት እሞክራለሁ። ኤቭሪቲንግ ሁሉም አብሬ ወደ ማስኬድ በጣም እሞክራለሁ፣ እለፋለሁ። እናንተም ሰብስክራይብ አድርጉ፣ ኮሜንትን ሀሳብ አስተያየታችሁ እስከምትሉኝ ኮሜንት ላይ ገብታችሁ አፕሪሼት የምታደርጉኝ ሰዎች ደግሞ እጅግ አድርጌ አመሰግናለሁ። አሁን ደግሞ አራተኛ ስቴፓችን ጨርሰናል። ወደ አምስተኛ የምንገባው እሱን ደግሞ ቆይ ሴታፔን አስተካክልና ተመልሼ ደግሞ
እዛው ካሜራ አስቀምጣሉ ማለት ነው። ይዛችሁ ያ እዚህ ጋር እንቀመጥና አሁን ደግሞ እንሰራው ላሳያችሁ እየሰራው ላሳያችሁ። እናም ላችሁ የፈልገውን ነገር ሰብስክራይብ እያደረጋችሁ አይደለም ጋይስ፣ ይቻላችሁ አቅም ባካችሁ ሰብስክራይብ አድርጉ። አሁን ወደ ስራ እንግባ። Guys, guess what happened? ሰልፍ ስቲክ ድጌ ሰበርኩት። ያብ ነው ማርያም በቃ ለሁለተኛ ጊዜ ነው የሰበርኩት። ከአሁን በፊት አጣብቄ ነበር። እንግዲህ ምን ማድረግ አይቻልም። ሌላ አዲስ መግዛት ነው። ዋት ስላችሁ አንድ ሰው ከጥፋቱ መማር አለበት። አሁን አቅሚው ያለው ስታንዲንግ ጠፋብኝ። በዛ ምን ማድረጋችን ብቻ ማርያም በጣም እንደብረው። ኤኒዌይ ጋይስ ይሄኛው የመጨረሻው እንትን የሚሆነው ማለት ነው። ከዚህ በኋላ እንግዲህ ነገን ደግሞ በተቻለኝ አቅም አሁን ይዤ ፊክስ ለማድረግ እሞክራለሁ። እስከ አዲስ የሚገዛ እሱ እስከሚገዛ ድረስ ይሄን ፊክስ ማድረግ አለብኝ። ከዛ በኋላ አዲሱ ሰፍስቲክ ደግሞ ሞር ጸዴ ቪዲዮ ይሰራለን። አሁን በኋላ የሰፍስቲክ ችግራችን ይቀረፋ ማለት ነው። ይሄ ከእንትን ታሪክ በኋላ ከሱ በፊት ነው ችግሩ። አሁን ደግሞ የእንትን ይሰራል የመጨረሻው ይሄ በዚህ ማሽን የመጨረሻው እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። የሚያሳዝን ሁኔታ ጋይስ ሰልፍ ስቲክ ሰበርኩት። እንግዲህ ምን ማድረግ አይቻልም። ከዚህ በኋላ ከዚህ በላይ የዛሬ ቪዲዮአችን ይበቃል። በጣም ሰልፍ ስቲክ የሚፈልግበት ቦታ ላይ በሰልፍ ስቲክ ሰራው። ከዛ በቀር ኖርማል እና በተረፈ የዛሬ ቪዲዮአችን የሚመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ እና ሰብስክራይብ አድርጉ። ሰብስክራይብ ፒስ አውት ይመቻችሁ።